ቅናትም የሚፈቀድበት አጋጣሚ ይኖራል ማለት ቅናት ሳይሆን ይሄኛው ምኞት ነው ምኞት ደግሞ የምትመኘው ጥሩ ሁኔታ ላይ ያለን አካል አይተህ እኔም እንደሱ በዚህ ደረጃ በደረስኩኝ ብለህ መመኘት ለስራ ያነሳሳል ምክንያቱም ሰው የሆነ ምሳሌ አድርጎ የሚይዘው አካል ያስፈልገዋል አሁን ይሄ ሐዲስም የሚያመለክተው ይሄን ነው ላ ሐሰደ ኢላ في اثنتين ማለት ራሱ ሐሰድ የሚለውን ቃል ስለተጠቀመ እንጂ በሁለት ነገር ብቻ ነው ሌላ ሰው እጅ ያለን ነገር መሰሉን ባገኘው ብሎ መመኘት የሚፈቀደው رجل اتاه الله مالا الله ابتسطه ለሰውየው فسلطه على حلقته في الحق ያንን ገንዘብ በሐቅ ነገር ላይ በማውጣት ላይ አዋለው ይለግሳል ይረዳል ያግዛል ራሱም አላህ ያለለትን ይተከማል ብቻ በአግባቡ ብቻ ይተከማል ሌላው ሰው ይመጣና ደሃው ምንኛ እድለኛ ነው ይሄ ሰውዬ አላህ ሀብት ሰጥቶት ደግሞ ስራም ሰራበት እኔም እንደሳው لو ان الله اعطاني مالا فعملت بمثل عمله እሱ እንደሰራው አይነት ነገር በሰራ ደግ ነበር ብሎ ይመኛል ሌላው ደግሞ الله قد سطوال ورجل آتاه الله العلم فهو يقضي به ويعمل به بتككل يفرطبታል በትክክል ይሰራበታል ራሱም ይሰራል ለሌላም ሰው ያደርሳልም ያገለግላል ሌላው ሰው ይመጣና ምንኛ ታድሏል ይሄ ሰው አላህ እውቀት ሰጥቶት በእውቀቱ ደግሞ እየሰራ ነው ያለው ለአኺራው እኮ ካሰበ እኔም ለዛ ደረጃ አላህ ባደረሰኝና እንደሱ በሰጠኝ ብሎ ቢመኝ በምኞቱ ራሱ አጅር ያገኛል አሉ ነብዩ ሰለላሁ ዐለይሂ ወሰለም ለምን መልካም ነገር ነውና የዛ ሰው እንዲወገድ አልተመኘም አሁን ሐሰድና ምኞት እዚህ ላይ ይለያያሉ ምኞትም ሲባል ደግሞ በጎን ነገር እንድሳካልህ ማሰብና ያንን ምሳሌ አድርገህ በምትችለው መጠን ደግሞ ወደዛ ለመድረስ መንቀሳቀስ ማለት ነው አንዳንድ የሰነፍ ምኞት አለ በሆነልኝ ነገር ያደርግም እንቅስቃሴ የለውም ብቻ የሚመኘው ምኞት ደግሞ ሰማይ የነካ ነው ይሄ ዝም ብሎ ቅዠት ነው ግን አንድ ነገር የሚመኘው ነገር ኑሮት ለዛ ነገር መንቀሳቀስ ያ ጥሩ ነው ሐሰድ ማለት ግን ተመኒ ዘዋል النعمه عن الغير አላህ ለአንድ ሰው የሰጠው ኒዕማ ተወግዶ ማየትን መመኘት እንዴት አላህ ለገሌ ሀብት ሰጠ ደው ትላንትና ምስኪን ደሃ የነበረ ሰው ደግሞ እሱም እዚህ ድረስ ይላል አላህ በሰጠው ጥርሱን ይነክሳል እንዴ አላህ ለገሌ ሰጠው አላህ ነው የሚያድለው አንተ ለምን ሰጠህ ብለህ አላህ ላይ كما قال الشاعر يحسدوني فإني غير لائمهم قبلي من الناس أهل الفضل قد حسدوا فزاد لي ولهم ما بي وما بهم ومات أكثرنا غيظا بما يجدوا يمكنون يعني علاماتهم ማለት ለምን ድሮም የማዕረግ ሰዎች ምቀኛ ተዋው ከፍ ያለ ደረጃ ከደረሰ ምቀኛ ደግሞ ይመቀኛል በደህነት አይመቀኝ በማህይምነት አይመቀኝ በበሽታ አይመቀኝ ሰው በሀብት በእውቀት በደረስከው ደረጃ ይመቀኛል ስለዚህ አላማቸው ማለት እንደውም ምለው እኔም ያለሁበትን አላህ ይጨምርልኝ እነሱም ያሉበትን አላህ ይጨምራቸው ሐሰዳቸው እኔም እድገቴን እነሱም ደግሞ መቃጠላቸው ومات أكثرنا غيظا بما يجدوا በለጠ የበሸቀው ከዛ በኋላ ይሞት ይላል እና ሰውን የሚሐስድ ሰው ደግሞ ቅርብን ወደ ሐሰድ ገባን እንጂ ያው ምን ይላል አላ ቁል لمن بات لي حاسدا أتدري على من أسأت الأدب በማን ላይ ድንበር እየሳትክ እንደሆነ ታውቃለህ أسأت على الله في فعله كأنك لم تضل ما وهب الله ላይ ነው አንተ ድንበር ያለፍክ ያለው ለምን ነው የምትሰጠው ይያልክ መስጠትና መንሳት የሱ ሆኖ ይያለ ማለት